ሰላም ጤና ይስጥልን ማስሚክ ቶር ፕሮግራም ተጀምሯል። የዛሬው ቶር ፕሮግራማችን ኢንክሉሲቭነስ ቻፕተር 1 ፓርት 1 ሲሆን ስተዲ ስማርት ኖት ሃርድ ብለን አብረናችሁ የምንሆነው እኔ ማስረሻ ግርማና እኔ መቅደላዊት ማሙነን። በቻፕተር 1 ፓርት 1 ውስጥ የተካተቱት ኮንቴንቶች የመጀመሪያው what is the definition of disability types of disability up to intellectual disability ናቸው። መጀመሪያ የምናየው የቤዚክ ተርሞችን ዴፊኒሽን ነው። what is impairment የሚለውን ስናይ impairment ቀጥተኛ ትርጉሙን ስናይ እጦት ወይም ጉድለት ማለት ነው። lack of abnormality of anatomic, physiological or psychological structure or function or deviation on a person. impairment የምንለው አብኖርማል የሆነ በትክክለኛው መንገድ የሚሰራ የስነ ሰውነት አወቃቀራችን ወይም የስነ አእምሮ አወቃቀር ስርዓታችን በትክክል ሳይሰራ ሲቀር ወይም የሱ እጥረት ወይም ላክ ምን እንለዋለን ኢምፔርመንት ብለን እንጠራዋለን። በሌላ ተርም ስንገልጸው loose or abnormality of physiological, psychological or anatomical structure or function እጦት ነው። የምን የፊዚዮሎጂካል ሊሆን ይችላል፣ የሳይኮሎጂካል የስነ አእምሮ አናቶሚካል የስነ ሰውነት መዋቅር ሊሆን ይችላል እና ተግባሩ እጦት አንድን ተግባር በአግባቡ መፈጸም አለመቻል፣ በአግባቡ ማድረግ አለመቻል እንደ ኢምፔርመንት ሊቆጠር ይችላል። it is the absence of a particular body part or organ የአንድ የሰውነት የአካል ክፍላችን ጉድለት ወይም እጦት አለመኖር እንደ ኢምፔርመንት ልንቆጥረው እንችላለን። it's a condition in which body exists but doesn't function ሌላ ደግሞ ቦዲያችን ሙሉ ለሙሉ ኤግዚስት እያደረገ ነገር ግን ምን የማያደርግ ፋንክሽን የማያደርግ ከሆነ በአግባቡ የማይሰራ ከሆነ እሱንም እንደ ኢምፔርመንት እንቆጥረዋለን ማለት ነው። እሺ ስለ ኢምፔርመንት እንደዚህ ካወራን ቀጣይ የምናወራው ዲሴቢሊቲ ነው። ዲሴቢሊቲ ምን ማለት ነው ካለ ሲምፕል አግሪመንት ወይም ዓለም የተስማማበት ኮንሰፕት ወይም ሚኒንግ የለውም። ዲሴቢሊቲ ኖ ሲምፕል አግሪመንት ይላል። ኢትስ ኮምፕሌክስ ዳይናሚክስ ኤንድ መልቲ ዳይሜንሽናል በጣም ውስብስብ የሆነ ተቀያያሪነት ባህሪ ያለው እና ባለ ብዙ አቅጣጫ ኮንሰፕት ነው። ምን ዲሴቢሊቲ inclusion of people with impairment in society can be inhibited by attitudinal, physical and policy እዚህ ጋር የሚነግረን ነገር ምንድነው? ኢንክሉዥን ማለት ሁሉን አካታችነት ነው። አሁን አካል ጉዳተኞችን የምናካተትበት ሶሳይቲ እንዳይኖር የሚያደርጉ ምክንያቶች አሉ። እነሱ ለምሳሌ መጀመሪያው አቲቲዩዳል ነው። አቲቲዩዳል ማለት ይሄ ስነ ልቦናዊ ነው የሚባለው ወይም ይሄ ስብዕናን የተመረኮዘ ነው አቲቲዩዳል የሚባለው። ለምሳሌ አሁን ስቲግማ ብትሉ ሳይኮሎጂካል የሆነ ፋክተር ነው የሚሆነው። ምንን የሚያደርግ ኢንክሉዥን ኦፍ ፒፕል ዊዝ ኢምፔርመንትን አፌክት የሚያደርግ ማለት ነው። ሁለተኛው ፊዚካል ነው። ፊዚካል ለምሳሌ ኢንቫይሮንመንታል ቤሪየርስ አለ፣ አብሰንስ ኦፍ ስቴርስ አለ። ፊዚካል ማለት ሰራውንዲንጋችን ይሄ አካል ጉዳተኛን አካታች የሆነ ነገር ላይሰራልን ይችላል ወይም ኢኒቢት ሊያደርግልን ይችላል የሚለው ነው። ሶስተኛው ፖሊሲ ኦር ሲስተማቲክ ቤሪየርስ ነው። ፖሊሲ ወይም ሲስተማቲክ ቤሪየር ደግሞ የምንለው ይሄ ገቨርንመንት ላይ ነው ወይም ለነሱ ለአካል ጉዳተኞች የሚመች ቦታ የሚመች አካባቢ አለመፍጠር ላይ የተመሰረተ ነው ማለት ነው። ሶ እነዚህ ሶስቱ ምክንያቶች ምንድናቸው? ይሄ አካል ጉዳተኛ የምንላቸውን ሰዎች ከሶሳይቲውን ሁሉን አቀፍ ሆኖ እንዳይሰሩ የሚያደርጋቸው ምክንያቶች ናቸው ማለት ነው። እነዚህ ሶስቱ አቲቲዩዳል፣ ፊዚካል እና ፖሊሲ። እዚህ ጋር ምንድነው የሚለው if these problems addressed impairment may not lead to a disability we all can inhibit disability and inclusive development አሁን እነዚህ ፕሮብሌሞች ከፈታናቸው ምንድነው ኢንክሉሲቭ የሆነ ዴቨሎፕመንት ሁሉን አካታች የሆነ እድገት ይመጣል ነው የሚለው። እሺ ቀጥለን what is medical approach የሚለውን እናያለን። disability is a pathology, physiological, biological and intellectual disability ወይም አካል ጉዳተኝነት የምንለው ሳይኮሎጂካል ስነ አእምሮአዊ ሊሆን ይችላል፣ ኢንተሌክቹዋል አሁንም አእምሮ ላይ ያተኮረ ሊሆን ይችላል፣ ባዮሎጂካል ሊሆን ይችላል። ዲስኤቢሊቲን በዚህ መንገድ ልንገልጸው እንችላለን። disability means functional limitation due to physical, intellectual, psychic impairment, health or psychic disorders on a person አሁን የዓለም የጤና ድርጅት ወይም WHO የምንለው World Health Organization
ዲስአቢሊቲን ወይም አካል ጉዳተኝነትን ዲፋይን ያደረገበት መንገድ ምንድነው? ሊሚቴሽን ነው፣ ገደብ ነው። ማለትም አካላዊ ሊሆን ይችላል፣ ስነ አእምሮአዊ ሊሆን ይችላል። አንድን ተግባር ወይም ጤናዊ ሊሆን ይችላል። አንድን ተግባር እንዳንፈጽም የሚያደርገን ወይም እንዳንፈጽም ገደብ የሚሆንብን ነገር እንደ ዲስአቢሊቲ ወይም እንደ አካል ጉዳተኝነት እንቆጥረዋለን ይለናል። People are individual objects which can be treated, changed or improved and made normal. ሰዎች ምንድናቸው? ሁል ጊዜም ቢሆን ትሪት መደረግ የሚችሉ መታከም፣ መቀየር እና ወደ ተሻለ ነገር መለወጥ የሚችሉ ናቸው ብሎ ያምናል ማለት ነው። ስለዚህ disability can be treated ማለት ነው። ሌላኛው what is the social definition of disability የሚለውን ስናይ disability is a highly varied and complex conditions with a range of implication for social identity and behavior. disability የምንለው ወይም አካል ጉዳተኝነት የምንለው በጣም ብዙ ትርጉም ሊኖረው ይችላል። በጣም ውስብስብ የሆነ ኮንዲሽን ነው ብለን ልንገልጸው እንችላለን እና ሶሻል አይደንቲቲያችን ላይ ወይም በማህበረሰብ ውስጥ የምናሳየው ማንነታችን ላይ ሊሆን ይችላል፣ ባህሪያችን ላይ ሊሆን ይችላል። እነዚህ ላይ ኢምፕሊኬሽን ይፈጥራል ወይም ተጽዕኖ ይፈጥራል ብሎ ይገልጸዋል። disability depends on the context and its consequences of discrimination, prejudice and exclusion. disability ኮንቴክስቱ ላይ ዲፔንድ ሊሆን ይችላል እና ደግሞ ዲስአቢሊቲ የሚያመጣብን ኮንሲኩዌንሶች ምንድን ናቸው ካለን ዲስክሪሚኔሽን፣ ፕሪጁዲስ እና ኤክስክሉዥን። አንድ ነገር ላይ ኤክስክሉድ መደረግ ወይም የአንድ ነገር ወይም የአንድ ማህበረሰብ ውስጥ አለመካተት ሊሆን ይችላል። ልዩነት ሊፈጠርብን ይችላል ማለት ነው በዲስአቢሊቲያችን ምክንያት። ኦኬ ሶ ስለ ዲሴቢሊቲ እንደዚህ ካወራን ቀጣይ የምናወራው ስለ ኮዝ ኦፍ ዲሴቢሊቲ ነው ወይም ዲሴቢሊቲ እንዲፈጠሩ የሚያደርጉት ምክንያቶች ምን ምን ናቸው ነው። የመጀመሪያው ጄኔቲክ ኮዝ ነው። ጄኔቲክ ኮዝ ማለት በዘር የሚመጣ በባዮሎጂካል ኮንዲሽን የሚመጣ ነው። ኢትስ አብኖርማሊቲስ ኢን ጂንስ ኤንድ ጄኔቲክ ኢንሄሪታንስ ካን ኮዝ ኢንተሌክቹዋል ዲሳቢሊቲ ኢን ቺልድረን። እዚህ ጋር ልነግረን የፈለገው ምንድነው ይሄ በዘር እየተዋረደ የሚመጣ ነገር በህፃኖችም ላይም ይሄ ዲሴቢሊቲ እንዲፈጠር ያደርጋል ነው የሚለው። sometimes disease, illness and overexposure to x-rays can cause a genetic disorder. የተለያዩ በሽታዎች እና የኤክስሬይ ጨረር ራሱ እነሱ ጄኔቲክ ዲስኦርደር እንዲያጋጥም ያደርጋሉ ማለት ነው። ሶ የመጀመሪያው ኮዝ ኦፍ ዲሴቢሊቲ ምንድነው? ጄኔቲክ ኮዝ ነው። ሁለተኛው ኢንቫይሮንመንታል ኮዝ ነው። it means poverty and malnutrition can cause deficiency in vital minerals and result in deformation issue in the unborn child. እዚህ ጋር ለግረን የፈለገው ነገር ምንድነው? ኢንቫይሮንመንታል ኮዝ ማለት ይሄ ረሃብ እና በቂ ኒውትሪፋይድ የሆነ ምግብ አለማግኘት ለልጆች ላልተወለዱ ልጆች ራሱ ፋክት አድርጎ ዲሴብል እንዲሆኑ ያረጋቸዋል ነው የሚለው። ለምሳሌ አሁን እናት በጣም ድራግ የምትጠቀም ወይም አልኮል የምትጠቀም ከሆነ ያ ድራግ እና አልኮል እሷን ብቻ ሳይሆን የሚጎዳው ልጇንም ሊሆን ስለሚችል ዲሴብል እንዲሆን ያን ልጅ ያረጋዋል ማለት ነው። ሶ የመጀመሪያው ጄኔቲክ ኮዝ አለ፣ ሁለተኛው ደግሞ ኢንቫይሮንመንታል ኮዝ አለ። ሶስተኛው አንኖን ኮዝ ነው። አንኖን ኮዝ ማለት ሳይንስ ወይም እኛ ሰዎች ያልተመለሱልን ጥያቄዎች አሉ፣ ማለትም ዲሴብልድ የሚያደርጉ ሳይንስም ተመራምሮ ያላገኘው አለ። ሶ እነዛ ኮዞች ወይም እነዛ ምክንያቶች ምን ይባላሉ? አንኖን ኮዝ ይባላሉ። አራተኛው ኢንአክሰሲብል ኢንቫይሮንመንት ነው። ኢንአክሰሲብል ኢንቫይሮንመንት ማለት ይሄ ለሰዎች የማይመች የሆነ መሰረተ ልማት፣ የማይመች የሆነ ትምህርት ቤት፣ የአገልግሎት መስጫ። አሁን እነዚህ ለሰዎች የማይመች ከሆነ ወይም ለሰዎች አደጋ የሚፈጥሩ ከሆነ እነዛ ሰዎች ዲሴብል የመሆን አቅማቸው ከፍተኛ ነው ማለት ነው። ሶ እነዚህን አራቱን እንድገመው። የመጀመሪያው ኮዝ ኦፍ ዲሴቢሊቲ ጄኔቲክ ኮዝ ነው፣ ሁለተኛው ኢንቫይሮንመንታል ኮዝ ነው፣ ሶስተኛው አንኖን ኮዝ ነው፣ አራተኛው ኢንአክሰሲብል ኢንቫይሮንመንት ነው ማለት ነው። እሺ ቀጥለን ደግሞ what are the types of disabilities የሚለውን እናያለን። በዚህ ስር የመጀመሪያው ርዕሳችን የሚሆነው visual impairment ነው። በቪዥዋል ኢምፔርመንት ስር blindness አለ። blindness is a total or partial inability to see because of a disease or disorder of the eye, optic nerve or brain. blindness ወይም አይነ ስውርነት የምንለው ቶታሊ ሙሉ ለሙሉ ወይም partially በከፊል ምን ማድረግ ማየት አለመቻል ማለት ነው። በበሽታ ምክንያት ሊሆን ይችላል፣ አይኖቻችን ላይ ነርቮቻችን ላይ እና አይምሯችን ላይ በሚፈጠሩ ዲስኦርደሮች ወይም በሽታዎች ሊሆን ይችላል አይነ ስውርነት የሚያጋጥመን። The term blindness typically refers to a vision loss
that is not correctable with eyeglass or contact lens. አሁን ግን blindness ወይም አይነ ስውርነት የምንለው እይታችን በመነጽር ወይም በኮንታክት ሌንስ መስተካከል ካልቻለ ብቻ ነው እንጂ በአይግላስ ወይም በኮንታክት ሌንስ መስተካከል ከቻለ blindness ተብሎ አይጠራም ማለት ነው። However, blindness may not mean a total absence of sight. ግን አንዳንድ ጊዜ አይነ ስውርነት ስንል አጠቃላይ የአይናችን ሙሉ ለሙሉ እይታ አጥተናል ማለትም ላይሆን ይችላል ይለናል። ሌላኛው what is low vision የሚለውን ስናይ ይሄኛው በቪዥዋል ኢምፔርመንት ስር ይካተታል። low vision is moderately impaired vision. moderately ስንል መካከለኛ በሆነ ሁኔታ የተጎዳ ወይም ማየት በከፊል ማየት አለመቻል ብለን ልንገልጸው እንችላለን። a visual impairment that affects only central vision in front of eyes or peripheral visions side and slightly behind the eyes. አሁን low vision የምንለው አነስተኛ የሆነ የማየት አቅም ነው። ይሄኛው በሴንትራል ቪዥናችን ላይ ወይም በአይኖቻችን ፊት ለፊት ላይ ባለ ወይም በአይኖቻችን ጎንና ከኋላ ባሉ የአይኖቻችን ፓርቶች ላይ በተፈጠረው ጉዳት ሊሆን ይችላል ይሄኛውን ቪዥዋል ኢምፔርመንት የሚያጋጥመን። ስለዚህ ብላይንድነስ የምንለው ቶታሊ ሊሆን ይችላል ወይም ፓርሻሊ ሊሆን ይችላል። ግን ሎው ቪዥን የምንለው ግን ሞዴሬትሊ ኢምፔርድ ቪዥን ነው እንጂ ኮምፕሊትሊ ኢምፔርድ የሆነ ቪዥን አይደለም ማለት ነው። ቀጣይ የምናየው ታይፕስ ኦፍ ዲስአቢሊቲ ሂሪንግ ኢምፔርመንት ነው። ሂሪንግ ኢምፔርመንት ስንል በዚህ ውስጥ የሚካተተው የመጀመሪያው ሃርድ ኦፍ ሂሪንግ ነው። ሃርድ ኦፍ ሂሪንግ ስንል በደንብ መስማት አለመቻል ማለት ነው። a hearing impairment which is adversely affects a person's performance. This can be used to describe persons with enough or with hearing aids as a primary modality of acquisition of language and in communication. hard of hearing የምንለው ጆሮአችን በደንብ የመስማት አለመቻል ነው። ይሄ የአንድን ሰው ፐርፎርማንስ አፌክት ሊያደርግ ይችላል እና ምን ዲስክራይብ ሊያደርግልን ይችላል የአንድ ሰው በሂሪንግ ኤዶች ሊሆን ይችላል ወይም በሌሎች ማቴሪያሎች ሊሆን ይችላል በእነሱ ታግዞ መስማት ሊችል ይችላል ይለናል ማለት ነው። ስለዚህ ሃርድ ኦፍ ሂሪንግ ስንል ኮምፕሊትሊ መስማት አቅማችን አጥተናል ማለት ሳይሆን በደንብ መስማት አንችልም ማለት ነው። Okay, so እንደዚህ ካወራን ስለ types of disabilities ቀጣዩ ደግሞ የምናወራው ከሃርድ ኦፍ ሂሪንግ ቀጥሎ ዴፍ ነው። ዴፍ ማለት those who have difficulty understanding speech even with hearing aids but can successfully communicate in sign language. ዴፍ ማለት ከሃርድ ኦፍ ሂሪንግ የበለጠ ነው። ኤክሰስ ኦፍ ሃርድ ኦፍ ሂሪንግ ነው ማለት ሙሉ በሙሉ የጆሮአችን ነርቮች ማዳመጥ ሳይችሉ ሲቀሩ ዴፍ ይባላል። መስማት የተሳነው ማለት ነው። አሁን እነዚህ ዴፍ የሚባሉ ሰዎች በምንድነው ኮሙኒኬት የሚያደርጉት? በምልክት ቋንቋ ኮሙኒኬት ያደርጋሉ ማለት ነው። ሶስተኛው ስፔሲፊክ ለርኒንግ ዲስኤቢሊቲ ነው። ስፔሲፊክ ለርኒንግ ዲስኤቢሊቲ is a disorder in one or more of the basic psychological process involved in understanding and language using that manifest in the imperfect ability to listen, think, speak, read, write, spell or to do mathematical calculation. እዚህ ጋር ስፔሲፊክ ለርኒንግ ዲስኤቢሊቲ የምንለው ምንድነው ከተባለ አንደኛው ሳይኮሎጂካል ፕሮሰስ ኢንቮልቭ የሚሆን ነው። ምንድነው ይሄ ነገር? ላንጉጅን ወይም አንድን ነገር አንደርስታንድ እና ያንን ላንጉጅ አንደርስታንድ የማድረግ ችግርን ጨምሮ ይሄ ለርኒንግ ፕሮሰስ ላይ የምናውቃቸው ሊስኒንግ አለ፣ ቲንኪንግ አለ፣ ስፒኪንግ አለ፣ ሪዲንግ አለ፣ ራይቲንግ አለ፣ ስፔሊንግ አለ፣ እንደገና ማቴማቲካል ካልኩሌሽኖች አሉ። አሁን እነዚህን ነገር በእነዚህ ነገር ውስጥ አፌክት ከተደረግን ምን አይነት ዲስኤቢሊቲ አለ ማለት ነው? ስፔሲፊክ ለርኒንግ ዲስኤቢሊቲ አለን ማለት ነው። ለርኒንግ ሲባል እነዚህን ፕሮሰስ እንደሚያካሂድ አለመርሳት ነው። It does not include learning problems that are primarily the result of visual hearing, motor disabilities, intellectual disabilities, emotional disturbance, environmental, cultural or economic disadvantage. አሁን እዚህ ጋር it does not include learning problems that are primary result on visual hearing motor disability የሚለው ይሄ አሁን እዚህ ጋር ስፔሲፊክ ለርኒንግ ዲስኤቢሊቲ ሚይዘውና ማይዘው አለ። አሁን ለምሳሌ ኢኮኖሚክ ዲስአድቫንቴጅን ካልቸራልን ኢንቫይሮንመንታልን ኢንክሉድ አያደርግም። ይሄ የሚያደርገው በቃ ሞር ለርኒንግ ፕሮሰስ ላይ ያለንን እጦትን ነው ለማሳየት የሚሞክረው ማለት ነው። እሱን አለመርሳት ነው። learning disabilities are hidden disabilities. learning disability ምንድናቸው? ድብቅ ዲስኤቢሊቲዎች ናቸው። learning disabilities are hidden disabilities. እሺ
በስፔሲፊክ learning disability ውስጥ የሚካተተው learning disability cannot be cured or fixed, it's a lifelong challenge። አሁን learning disability ብለን የጠቀስናቸው ቅድም ምን ሊሆኑ አይችሉም? ኪውር ሊሆኑ አይችሉም። ሙሉ ለሙሉ ሊድኑ አይችሉም። ላይፍ ሎንግ የሆነ ቻሌንጅ ነው። ሊሻሻሉ በጊዜ ሂደት እየተሻሻሉ ሊመጡ ነው እንጂ ኮምፕሊትሊ ኪውር መደረግ የሚችሉ አይደሉም ማለት ነው። አሁን በዚህ ስር what are the types of specific learning disability ካለን የመጀመሪያው auditory processing disorder ወይም APD የምንለው ነው። It affects how sound travels and impeded through the ear is processed or interpreted by the brain። አሁን auditory processing disorder የምንለው ምንድነው? እንዴት ነው ድምጽ ትራቨል የሚያደርገው ከጆሮአችን እስከ አይምሮአችን እና እንዴት ነው ኢንተርፕሬት መደረግ የሚችለው እንዴት ነው መተርጎም የሚችለው የሚለውን ይሄንን አፌክት የሚያደርግልን ዲስኦርደር auditory processing disorder እንለዋለን። People with this disorder cannot recognize suitable differences between sounds in words። በእንደዚህ አይነት በሽታ ወይም ዲስኦርደር የተጠቁ ሰዎች ምንድነው መለየት አይችሉም ድምጾችን መለየት አይችሉም ይለናል። They also cannot tell where sounds come from, make sense or block background noises። አሁን እንደዚህ አይነት ሰዎች ምን ማድረግ አይችሉም ድምጽ ከየት እንደሚመጣ ከየትኛው አቅጣጫ እንደሚመጣ መለየት አይችሉም እና ባክግራውንድ የሆኑ ኖይዞችን ምን ማድረግ አይችሉም የሆነ ሊሚት ማድረግ አይችሉም መገደብ አይችሉም ማለት ነው። ስለዚህ የሆነ ቦታ አቴንሽናቸውን ፎከስ አድርገው መስማት አይችሉም በሌሎች ነገሮች ይረበሻሉ ማለት ነው። ሴንሲቲቭ ነው ማለት ነው ጆሮአቸው። ሌላኛው በዚህ ውስጥ የሚካተተው በአውዲቶሪ ፕሮሰሲንግ ዲስኦርደር ውስጥ የሚካተተው dyscalculia የምንለው ነው። Dyscalculia is a specific learning disability that affects a person's ability to understand numbers and learn maths። Dyscalculia የምንለው ምንድነው? specific learning disability ሲሆን የአንድን ሰው አቅም ወይም ችሎታ ቁጥሮችን የማወቅ ወይም አንደርስታንድ የማድረግ ችሎታ ሊሆን ይችላል ማትስ የመማር ችሎታ ሊሆን ይችላል እነዚህን አፌክት የሚያደርገው ስፔሲፊክ ለርኒንግ ዲስኤቢሊቲ ዲስካልኩላ እንለዋለን ማለት ነው። ሌላኛው ዲስግራፊያ የምንለው ነው። Dysgraphia is a specific learning disability that affects a person's handwriting ability and fine motor skills. Dysgraphia የምንለው ደግሞ ይህም በስፔሲፊክ ለርኒንግ ዲስኤቢሊቲ ውስጥ የሚካተት ሲሆን የአንድን ሰው ሃንድራይቲንግ ጽሁፍ የጽሁፍ ችሎታ ሊሆን ይችላል እና ፋይን የሆኑ ሞተር ስኪሎችን ምን ሊያደርገው ይችላል ኢንሂቢት ሊያደርገው ይችላል ወይም ሊሚት ሊያደርገው ይችላል ማለት ነው። ኦኬ ሶ ወደ ቀጣዩ ስንሄድ dyslexia የሚለው ነው። dyslexia ማለት is a specific learning disability that affect reading and related language based on processing skill። dyslexia ማለት language disability ማለት ነው። ማለትም የኛን የማንበብ ችሎታና ላንጉጅን የምንረዳበትን ችሎታ ምን የሚያደርግልን ነው ዲሴብል የሚያደርግልን ወይም እንዳና ምናነብበትን ወይም ማንበብ እንድንችል እንቅፋት የሚሆነን ነው ምን dyslexia የሚባለው disability ማለት ነው። language processing disorder ደግሞ is a specific type of auditory processing disorder in which a difficulty attaching meaning to the sound words, sentences and stories። auditory ካለን auditory ማለት ሳውንድ ነው። ሶ እዚህ ጋር ምን ማለት ነው የምንሰማው ሳውንድ አለ ወይ የምንሰማው ሴንቴንስ ወይ የምንሰማው ስቶሪ አለ ያንን ስቶሪ ፕሮሰስ ወይም ያንን የምንሰማው ነገር ላንጉጅ ፕሮሰስ የማድረግ ዲሴቢሊቲ ነው። እዚህ ጋር ሳውንድ ወርድስ ያለው ለዛ ነው የምንሰማው በጆሮአችን የምንሰማው ነገር አለ ያንን የምንሰማው ቋንቋ ምን አለ ማለት ነው ፕሮሰስ አለ ማድረግ ነው። this kind of language processing disorder ምን ይባላል APD ይባላል ወይም auditory processing disorder ይባላል ማለት ነው። affect expressive language or receptive language relates only to processing of language። እዚህ ጋር language processing ከተባለ አንድን ቋንቋ ፕሮሰስ የምናደርግበት ሜተድ ምንድነው አፌክት ይደረጋል ማለት ነው። እንደገና ሌላ አፌክት የሚያደርገው expressive language or receptive language። receptive ወይም expressive language ማለት ይሄ ምን ነው እኛ አንድ አክሰፕተር አለ አንድ ሪሴፕተር አለ አይደለ አሁን አንድ ሴንደር አለ አንድ ሪሴፕተር አለ ሶ ያ ሴንደር የሚልክልን ላንጉጅ ፕሮሰስ የማድረግ አቅማችን ሎ ከሆነ ያ ምን ይባላል ላንጉጅ ፕሮሰሲንግ ዲስኦርደር ይባላል ማለት ነው። ኢላይ እንምጣ non-verbal learning disability is a disorder characterized by a significant discrepancy between the higher verbal skill and weaker motor or visual spatial and social skills። non-verbal learning disability ካል non-verbal ማለት ቃል የለውም ወይም there is no
ቃል የለውም ወይም ቃል የሌለው ንግግር እንደማለት ነው አይደል? ነን ቨርባል ሶ እዚህ ጋር ምንድነው የሚያየው ሃየር ቨርባል ስኪል ኖሮን ግን ያንን ቨርባል ስኪል ደግሞ ኢንተርፕሬት የምናደርግበት ሜትድ ዊክ ከሆነ ምን ይባላል? ያ ነን ቨርባል ለርኒንግ ዲሴቢሊቲ ነው። ሃየር ቨርባል ስኪል ዊዝ አ ዊከር ሞተር ኦር ቪዥዋል ስፓሻል ኦር ሶሻል ስኪልስ ማለት ነው። ወደ ኤፍ ላይ ስንገባ visual perceptual or visual motor defect is a disorder that affect the understanding of information that a person see, draw or copy. visual ከተባለ የሚታይ ነው። so visual perceptual ደግሞ ምን ማለት ነው? አሁን እኛ ከምናየው ነገር ያንን የምናየው ነገር አንደርስታንድ የምናደርግበት ወይ የተሳሳተ ወይም ዲሴብልድ ከሆነ ምን ይባላል? ይሄ visual perceptual or visual motor defect። ሞተር ማለት our processing engine ማለትም our brain ማለት ነው። so ይሄ ዲስኦርደር ምንድነው? ማንኛውም ሰው አንድን ኢንፎርሜሽን አይቶ የሚረዳበት መልኩ አነስተኛ ከሆነ ወይም አይቶ እንትን የሚል አይቶ አንድ ኢንፎርሜሽን የሚረዳበት መልኩ የተሳሳተ ከሆነ እንደዚህ አይነት ዲስኦርደር ምን ይባላል? ቪዥዋል ፐርሰፕቹዋል ኦር ቪዥዋል ሞተር ዲፌክት ይባላል ማለት ነው። እሺ ሌላኛው አራተኛው ምንድነው? speech and language impairment የምንለው ነው። it's a communication disorder such as stuttering, impaired articulation, language impairment or a voice impairment. speech and language impairment የምንለው ኮሚኒኬሽን ዲስኦርደር ነው። የምንግባባበትን ሜተድ ምን የሚያደርግ አፌክት የሚያደርግ ነው። ለምሳሌ ስተተሪንግ አንድን ቃል ደጋግሞ መናገር፣ ኢምፔርድ አርቲኩሌሽን ግልጽ የሆነ ነገር አለመናገር፣ ላንጉዌጅ ኢምፔርመንት በቋንቋ ዙሪያ በአግባቡ ኮሚኒኬት ማድረግ አለመቻልና ቮይስ ኢምፔርመንት የምንለው በድምጻችን ላይ የሚፈጠር ዲስኦርደር ሊሆን ይችላል። affects ability to talk, understand, read, write and is divided into ምንድነው አፌክት የሚያደርገው? ይሄ speech and language impairment የምንለው የመናገር ችሎታችንን አንደርስታንድ የምናደርግበት የምናነብበትና የምንጽፍበትን ችሎታችንን አፌክት ያደርግልናል። ይህንንም በሁለት ከፍለን ልናየው እንችላለን። የመጀመሪያው speech impairment የምንለው ነው። speech impairment, articulation disorder, fluency disorder or voice disorder የምንለው ነው። speech ስንል ንግግር ማለታችን ነው። articulation disorder ስንል ግልጽ አድርጎ መናገር አለመቻል ማለት ነው። fluency disorder ስንል አንደበተ ርቱዕ አለመሆን፣ በስነ ስርዓት ለመግባባት የሚጠቅመን አይነት አነጋገር አለመናገር። voice disorder ስንል ያው ድምጽ ላይ የሚፈጠር ችግር ነው ብለን ልንገልጸው እንችላለን speech impairmentን። የመጀመሪያው articulation disorder ብለን ያየነው articulation disorder are errors in the production of speech sounds related to anatomical or physiological limitation in the skeletal or muscular support. articulation disorder የምንለው በግልጽ መናገር ያለመቻል ዲዚዝ ወይም ዲስኦርደር ብለን ልንጠራው የምንችለው ስፒችን ፕሮዲውስ የምናደርግበት ኢረር ሲፈጠር ወይም በምን ምክንያት ስንል አናቶሚካል በሆኑ ወይም ሳይኮሎጂካል በሆኑ ሊሚቶቻችን በስኬሌተን እና በመስኩላር ሰፖርታችን ላይ በሚፈጠሩ ሊሚቴሽኖች ምክንያት አርቲኩሌት የሆነ ሳውንድ ወይም ኢረር ኢን ዘ ፕሮዳክሽን ኦፍ ስፒች ሊያጋጥመን ይችላል ማለት ነው። እና እነዚህ ዲስኦርደሮች ለምሳሌ ኢንክሉድ የሚያደርጉት የመጀመሪያ ኦሚዥን ነው። ኦሚዥን ስንል ለምሳሌ የምንናገረው ቦት ከሆነ ኤናቲን ኦሚት አድርጎ ቦ ብቻ ብሎ መናገር። ሰብስቲቲዩሽን ስንል ለምሳሌ ራቢት ከሆነ ለማለት የፈለግነው ዋቢት ብሎ አርን በደብሊው ሰብስቲቲዩት አድርጎ ወይም ተክቶ መናገር። ዲስቶርሽን ስንል ደግሞ ለምሳሌ ሲፕ የሚለውን ቃል ሺፕ ብሎ ሌላ ነገር ጨምሮ መናገር ማለት ነው። እነዚህ አርቲኩሌሽን ዲስኦርደር ተብለው ልንጠራቸው እንችላለን። ምክንያቱም ኢረር ናቸው፣ ስህተት ናቸው። ትክክለኛ የሆነ ፍሉዌንት የሆነ ኮሚኒኬሽን እንዲኖረን አያደርጉም ማለት ነው። እሺ ወደ ቀጣዩ ስንገባ fluency disorder የምንለው ነው። fluency disorder is difficult in with rhythm and timing of the speech. fluency disorder ማለት የድምጻችን ስልተ ምትና እንደገና ደግሞ የምንወስደው ጊዜ ላይ ችግር ካለብን ንግግር ስናደርግ ምታለን የድምጻችን ቶኔሽን አለን። ሁለተኛ ደግሞ ምን አለን? ድምጻችን ወይም አንድን ነገር ለመናገር የምንወስድበት ታይም አፌክት የተደረገ ከሆነ ወይም ያንን ታይም ዲፊከልት ከሆነ ምን ይባላል? fluency disorder ይባላል። it's characterized by hesitation, repetition, pronunciation, sound levels, word or phrases. አሁን እነዚህ በጣም ካራክተራይዝድ የሚሆነው ለምሳሌ አንድን ነገር ለመናገር የማስመሰል ነገር፣ መደጋገም እና sound syllables, word or phrases
እነዚህ ካራክተሮች ናቸው የምን የፍሉዌንሲ ዲስኦርደር ናቸው። አሁን ፍሉዌንሲ ዲስኦርደር ለምሳሌ 3 አይነት አሉ። ለምሳሌ መጀመሪያው ስተትሪንግ ነው። ስተትሪንግ ማለት ራፒድ ፋየር ሪፒቲሽን ኦፍ ኮንስታንት ኦር ቫውል ሳውንድስ ማለት ነው። ስተትሪንግ ማለት ምንድነው? ቫውል ሳውንዶችን ወይም አንድን ቃል ለመናገር መደጋገም ማለት ነው። አንዳንድ ሰው ያጋጥማል አይደል? አንድን ቃል ለማለት ለምሳሌ አበበ ለማለት አበበ የሚል አንድ ሁለቴ ወይም ሶስቴ የሚደጋግማት ያ ምንድነው? ስተትሪንግ ይባላል። ክሊተሪንግ ደግሞ መግቢያን አጋጥሞሽ እንደሆነ ምናምን አላውቅም፣ ብቻ ክሊተሪንግ ማለት ፋስት ኦር ጀርኪ ስፒች በጣም በቃ በፍጥነት የሚናገር ያንን ነገር አንደርስታንድ ለማድረግ የሚከብድ ሰው አጋጥሞሽ ያውቃል ሆኖ ያውቃል። ግን ክሊተሪንግ ማለት ምንድነው? በጣም ፈጣን እና የማይያዝ ንግግር ማለት ነው። ቮይስ ዲስኦርደር ደግሞ disorders in lyrics which causes problems with the quality of one's voice ማለት ነው። ቮይስ ዲስኦርደር ማለት ላይሪንክስ የሚባለው አለ። ይሄ ምን ማለት ነው ካላችሁኝ፣ ቮይስ ቦክስ ይባላል ወይም ድምጻችን የሚመነጭበት ቦታ ነው። ይሄ ላይሪክስ our body organ ነው። ሶ እዚህ ጋር ፕሮብሌም ያጋጥመናል። ማለትም የኛን ቮይስ ኳሊቲውን ሊያሳጣው የሚችል ፕሮብሌም፣ ያ ፕሮብሌም ምን ይባላል? ቮይስ ዲስኦርደር ይባላል ማለት ነው። እሺ ሌላ ቀጥለን የምናየው ላንጉዌጅ ኢምፔርመንት ነው። what is language impairment በሚለው ስር የተካተቱት የመጀመሪያው phonological disorder ነው። phonological disorder የምንለው the abnormal organization of the phonological system or speech production resulted in hard to understand or sounds incorrectly። phonological disorder የምንለው ፎኖሎጂ ስንል በቃ ስፒች ንግግር ድምጽ ከሱ ጋር የተያያዘ ነው። abnormal organization ትክክለኛ ያልሆነ አወቃቀር በምናችን ላይ ስፒች ፕሮዲውስ በምናደርግባቸው ኦርጋኖች ላይ ሊሆን ይችላል። እና ደግሞ it's hard to understand sounds incorrectly ድምጾችን በተሳሳተ መንገድ ነው የምንረዳው ወይም it's hard to understand sounds for us ማለት ነው። ይሄኛው phonological disorder ካጋጠመን። ሌላኛው morphological disorder የምንለው difficulties in morphological inflections on nouns, verbs and adjective የምንለው ነው። morphological disorder የምንለው ደግሞ ናውኖችን፣ ቨርቦችና አድጀክቲቮችን እነዚህን አንደርስታንድ የማድረግ comprehend የማድረግ difficulty ሲያጋጥመን morphological disorder ብለን እንጠራዋለን። ሌላኛው semantic disorder የምንለው ነው። it's characterized by poor vocabulary development, inappropriate use of word meanings ትክክለኛ ያልሆኑ የቃላት ምኖችን ትርጉሞችን መጠቀም ፑር የሆነ ቮካብላሪ ዴቨሎፕመንት ካለን ይሄ ሴማንቲክ የሆነ ዲስኦርደር አለን ማለት ነው። ሌላኛው what is autism የሚለውን ስናይ autism is a neurodevelopment disorder defined by impairments in social and communication development። ኦቲዝም የምንለው ኒውሮ ዴቨሎፕመንት ዲስኦርደር ነው የምንለው ትክክለኛ ያልሆነ አስተዳደግ አእምሯችን ሊሆን ይችላል defined by impairments in social and communication development ከሰዎች ጋር የምንግባባበት መንገድ ወይም social interactionአችን ምን ሲሆን impaired ሲሆን ወይም በአግባቡ ምን ያላደረገ ዴቨሎፕ ያላደረገ ሲሆን የኦቲዝም ዲስኦርደር አጋጥሞናል ማለት እንችላለን። ኦቲዝም ማለት አይምሮ ዘገምተኝነት ማለት ነው። አይምሮአችን በትክክለኛው መልኩ በትክክለኛው እድሜ ሳያድግ ሲቀር ምን እንለዋለን? ኦቲዝም ብለን ልንጠራው እንችላለን ማለት ነው። ኦኬ ስለ ኦቲዝም ስለ እንደዚህ አይነት እንትኖች ካወራን ቀጣይ ደግሞ የምናወራው syntactic defect የሚለው ነው። It's characterized by difficulty in acquiring the rules and that govern word order and grammar ማለት subject verb agreement ነው። ይሄ ምን syntactic ምንድነው? አንድን ሩል ማለት ለምሳሌ አሁን የወርድ ወይም የግራመር ሩል አለ። ያንን ሩል የመጠቀም ችሎታ ማነስ ወይም ያንን ሩል የመጠቀም ችሎታ እያነሰ ሲመጣ ምን ይባላል? ይሄ syntactic defect ይባላል። pragmatic difficulties ደግሞ characterized as the problems in understanding and using the language in different social context። pragmatic ደግሞ የምንለው ምንድነው? ላንጉጅን አንደርስታንድ የምናደርግበት ወይ በአንድ አቅጣጫ ብቻ ከሆነ ያ ምን ይባላል? pragmatic ይባላል። አንድን ላንጉጅ መረዳት ያለብን በሁሉም አቅጣጫ ነው ወይም በሁሉም ነገር በሁሉም አቅጣጫ ያንን ላንጉጅ ማየት ወይም መመልከት ወይም አንደርስታንድ ማድረግ አለብን ነው። ግን እንደዛ ያለ ማድረግ ችግር ካለብን ግን ምን ይባላል? pragmatic difficulties ይባላል ማለት ነው። እዚህ ጋር ኦቲዝም ላይ አንድ እዚህ ጋር የጨመረው ነገር አለ። it's a developmental disability affecting verbal and non-verbal communication and social interaction።
እዚህ ጋር ኦቲዝም ከተባለ ሁለት አይነት ችግር ነው የሚያጋጥመን። አንደኛው ኮሚኒኬሽን ዴቨሎፕመንት ላይ ነው፣ ሁለተኛው ደግሞ ሶሻል ኢንተራክሽን ላይ ነው። ሁለቱ ነገር ላይ ማስመር አለብን። ኦቲዝም የምንላቸው ሰዎች ከሰው ጋር ኮሚኒኬት የሚያደርጉበት ወይ በጣም የተሳሳተ ነው። እንደገና ደግሞ ሶሻል ኢንተራክሽን የሚፈጥሩበት ወይ ደግሞ ችግር ያለበት ነው። ሶ ሁለት ነገር አለ። ምን ኮሚኒኬሽን እና ሶሻል ኢንተራክሽን in educational performance which are characterized by engaging in repetitive and stereotyped movement, resistance to environmental change and unusual response to sensory experiences በቃ ለሚያጋጥማቸው ነገር እነሱ ብቻ በሚረዱበት መልክ ነው ያንን ነገር የሚከታተሉት። ሁለተኛ የተገለሉ አይነት ስሜት ደግሞ ይሰማቸዋል። ከኢንቫይሮንመንታል ቼንጁን ሬዚስት ለማድረግ ይሞክራሉ። ሶ ሌሎች ሰዎች የማይጠብቁት አይነት ሪስፖንስ እነዚህ ኦቲዝም በሚባሉት ሰዎች ላይ ይንጸባረቃል ማለት ነው። ኦቲዝም is a neurodevelopmental disorder defined by impairments in አሁንም social and communication development። ሶ ኦቲዝም ከተባለ ኢምፔርመንት ነው። ኢምፔርመንት የሚያጋጥመው በሁለት አቅጣጫ ነው። በምን በሶሻል እና በኮሚኒኬሽን ዴቨሎፕመንት መሆኑን አለመርሳት ነው ማለት ነው። እሺ ሌላ በኦቲዝም ዙሪያ ሌላ ሊነሳ የሚገባው ምንድነው? በሶሻል እና በኮሚኒኬሽን ዴቨሎፕመንት ላይ ያለ ኢምፔርመንት ነው ብለናል። Autism does not apply to a child with low educational performance which is adversely affected because of emotional disturbance። አሁን ግን ኦቲዝም ወይም የአእምሮ ዘገምተኛ ብለን የምንጠራው low educational performance ያለውን ሁሉ አይደለም። በትምህርቱ ላይ ብቁ የሆነ አቅም ያለውን ላይሆን ይችላል። አሁን ሎው ኤጁኬሽናል ፐርፎርማንስ ከኦቲዝም ካለባቸው ልጆች በተጨማሪ በኢሞሽናል ዲስተርባንስ ምክንያት ሊመጣ ይችላል። ስለዚህ ሁል ጊዜ ኦቲዝም ተብለው የሚጠሩት ሎው ኤጁኬሽናል ፐርፎርማንስ ያላቸው ብቻ አይደሉም ማለት ነው። It is identified if it is identified before age 3 it could be diagnosed። አሁን ኦቲዝም መቼ ነው መታከም የሚችለው ኪውር የሚደረገው ለማድረግ የሚቻለው ስንል ከ3 ዓመት በፊት ከታወቀ አንድ ህፃን ኦቲዝም እንዳለበት ከ3 ዓመት በፊት ከታወቀ ኪውር ሊደረግ ይችላል ማለት ነው። ሌላኛው PLD የምንለው ከዚህ በፊት ያየነው ምንድነው? በዚህ ስር ውስጥ የሚካተቱት ኢምፔርመንቶች ካለን የመጀመሪያው ሪቨርሳል ኦፍ ፐርሰናል ፕሮናውኖችን ለምሳሌ ፐርሰናል ፕሮናውኖችን አይን በዩ ተክቶ መናገር ሊሆን ይችላል። ሚስዩዝ ኦፍ ፕሪፖዚሽን ኢን ኦን አንደር ኔክስት የሚሉትን በአግባቡ ምን አለማድረግ አለመጠቀም ሊሆን ይችላል። እነዚህ በፒኤልዲ ውስጥ ይካተታሉ። ሌላኛው ኢሞሽናል ኤንድ ቢሄቪየራል ዲስኦርደር is a condition characterized by an inability to learn due to intellectual, sensory or health factors. Emotional and behavioral disorder ምንለው ምንድነው? በምን ካራክተራይዝድ ይደረጋል ካልን ለምሳሌ inability to learn የመማር አለመቻል በምን ምክንያት? በስነ አእምሮአዊ ሊሆን ይችላል፣ በሴንሶሪ ሊሆን ይችላል፣ በጤና ምክንያት ሊሆን ይችላል። በእነዚህ ምክንያት መማር አለመቻል an inability to maintain satisfactory interpersonal relationship with peers ወይም አቻ ከምንላቸው በእኛ እድሜ ካሉ ሰዎች ጋር ምን ለማድረግ ኮሚኒኬት ለማድረግ አለመቻል satisfactory የሆነ ሳቲስፋይ የሚያደርገን ጀስት ኢንተራክሽን ከነሱ ጋር ሳይኖረን ሲቀር ይሄንን ኢሞሽናል ኤንድ ቢሄቪየራል ዲስኦርደር ብለን እንጠራው እንችላለን። በእነዚህ አሁን ባልኳቸው ሁለት ነገሮች ካራክተራይዝ ሊደረግ ይችላል ማለት ነው። እሺ ወደ ቀጣዩ ስንሄድ ሶስተኛ፣ አራተኛ እና አምስተኛ ላይ inappropriate types of behavior under normal condition ይሄ ማለት በቦታው የማይሆን ቢሄቪየር ማሳየት ማለት ነው። ወይም አንዳንድ ቢሄቪየሮች ኖርማል ኮንዲሽን ላይ ላይሆኑ ይችላሉ ወይም በዛን ጊዜ ወይም በዛን ቦታ ላይፈጸሙ የሚችሉትን ቢሄቪየር ማሳየት። አራተኛው the pervasive mood of unhappiness and depression ይሄ ደግሞ ማለት ቶሎ መከፋትና ቶሎ መደሰት በቃ ነገሮችን ወይም ስሜታቸው ቶሎ መቀየር ሊሆን ይችላል። the tendency to develop fears associated with personal ይሄ ደግሞ ከሌሎች ሰዎችን የመታወቅ ከሌሎች ሰዎች ጋር ኢንተራክት ማድረግ እና ውስጣዊ የሆነ ፍርሃት እነዚህ በሙሉ ምንድናቸው? characteristics of behavioral and emotional disorder ናቸው ማለት ነው። classification of behavioral and emotional disorder የመጀመሪያው conduct disorder ነው። it's individuals that are disruptive and act out classified as overt and covert እዚህ ጋር ለኔ የፈለገው ነገር ምንድነው? ኮንዳክት ዲስኦርደር ማለት በሁለት ይከፈላል ባይ ዘ ዌይ በኦቨርት ቢሄቪየር እና ኮቨርት ቢሄቪየር። ኦቨርት ቢሄቪየር እና ኮቨርት ቢሄቪየር ማለት ኦቨርቱ እንትን ነው
ሊታይ የማይችለው ነው ማለት የሚታየው ነው አይደለ? ሊታይ የማይችለው ነው ይቅርታ። ኮቨርቱ ደግሞ የሚታየው ነው። ሶ ኦቨርት ቢሄቪየር ለምሳሌ ቫዮለንስ፣ መገለል ስሜት አለ፣ አንድ ነገር የማግለል ስሜት አለ። ኮቨርት ላይ ደግሞ ላይንግ፣ ስቲሊንግ፣ ድራግ ዩዝ። ኮቨርት ደግሞ የሚታየው ኮቨርት ደግሞ የማይታየው ምናችን ነው? ዲስኦርደር ወይም የማይታየው ቢሄቪየራችን ነው። ለምሳሌ ላይንግ፣ ስቲሊንግ፣ ድራግ ዩዝ እነዚህ ምንድናቸው? ኮንዳክት ዲስኦርደር ነው ወይም የባህሪ ችግር ወይም የባህሪ የመቀየር ስሜት ማለት ነው። ሶሻላይዝድ አግሬሽን ደግሞ it's disrespectful to their peers, their teachers and parents. Early symptoms include stealing, habitual lying, cruelty to animals and fire setting. Socialized aggression ደግሞ ምንለው ምንድነው? ክብር አለመስጠት ነው ወይም አለማክበር ነው። አጠገባችን ያሉትን ሰዎች፣ አስተማሪዎቻችን፣ ቤተሰቦቻችንን ምን የማድረግ ነው? ክብር ወይም ማክበር ወይም የሚገባቸውን ክብር አለመስጠት ማለት ነው ሶሻላይዝድ አግሬሽን ማለት። ይሄ ለምሳሌ በምን ይገለጻል? በመስረቅ፣ በመዋሸት፣ ሌላ ደግሞ ነገሮችን በማስነሳት፣ ግጭቶችን በማስነሳት ይሄ ሶሻላይዝድ አግሬሽን ሊገለጽ ይችላል ማለት ነው። attention problems is attention defect, distractible and poor concentration. attention problem ማለት አንድን ነገር ወይም አንድን ነገር አስበን ለዛ ነገር ትኩረት የምንሰጥበት መልኩ የፈረሰና ይሄ የማይመች ከሆነ ወይም ትኩረት መስጠት ላይ ያለ ችግር ካለ ምን ይባላል? ያ attention problem ይባላል ማለት ነው። እሺ ሌላኛው ደግሞ anxiety or withdrawn የምንለው self conscious, reserved and unsure of oneself። አሁን anxiety ወይም withdrawn በሚባል አይነት disorder የተጠቁ ሰዎች ምንድናቸው? self conscious ናቸው፣ ሁልጊዜም በጣም ከመጠን በላይ ይጠነቀቃሉ፣ reserved ናቸው፣ unsure of oneself በራሳቸው እርግጠኛ ያልሆኑ ሰው ናቸው። individuals with low self esteem and withdraw from immediate activities, anxious and frequently depressed በአብዛኛው ምንድናቸው? depressed ናቸው፣ የተጨነቁ ናቸው፣ ለራሳቸው ያላቸው አመለካከት ዝቅተኛ ነው እና ኢሚዲየት የሆኑ አክቲቪቲዎች ይቆጠባሉ። እንደዚህ አይነት ሰዎች በአንግዛይቲ ኦር ዊዝድሮን የተጠቁ ሰዎች ናቸው ብለን ልንገልጽ እንችላለን ማለት ነው። ሌላኛው ሳይኮቲክ ቢሄቪየር የምንለው ነው። ሳይኮቲክ ቢሄቪየር is more bizarre behavior, hallucinate, deal in fantasy world or talk in gibberish. ሳይኮቲክ ቢሄቪየር የምንለው በጣም የማይገባ አይነት ባህሪ ነው። ሃሉሲኔት ያደርጋሉ፣ ልክ የሆነ የቁም ቅዠት አይነት ነገር ፋንታሲ ወርልድ ላይ ዲል ያደርጋሉ። በእውን የሌለ በምናባቸው ያለ ምን ላይ ዓለም ላይ ነው የሚኖሩት እና ሲያወሩ ግልጽ የሆነ ነገር አይናገሩም ማለት ነው። እነዚህ ሳይኮቲክ ቢሄቪየር ያለባቸው ሰዎች የሚያሳዩቸው ሲምፕተሞች ናቸው ብለን ልንገልጻቸው እንችላለን። ሌላኛው ደግሞ ሞተር ኤክሰስ ምንለው ደግሞ ሞተር ኤክሰስ ምንለው ሃይፐር አክቲቭ መሆን፣ በጣም ከመጠን በላይ ንቁ መሆን፣ ለነገሮች አክቲቭ መሆን፣ unable to sit nor listen to others nor keep their attention focused የራሳችንን ትኩረት መሰብሰብ ሳንችል ስንቀር፣ ሌሎችን ማዳመጥ ሳንችል ስንቀር እና የሆነ አንድ ቦታ ተረጋግተን መቀመጥ ሳንችል ስንቀር ሁሉ ጊዜም ቢሆን ሙቭመንት ላይ ያለን ከሆነ ምን እንለዋለን? ሞተር ኤክሰስ ብለን ልንጠራው እንችላለን። ኦኬ ሶ ወደ ቀጣዩ ስንሄድ ቢሄቪየራል ዲስኦርደር በሁለት ይከፈላል። ባይ ዘ ዌይ ኤክስተርናላይዚንግ እና ኢንተርናላይዚንግ ቢሄቪየር ኢትስ ዘ ሜን ግሩፕ ነው። ቅድም ያየናቸው ሰብ ግሩፖች ናቸው። እነዚህ ግን ሁሉንም ያጠቃልሉ ብሮድ ግሩፕ ናቸው። ኤክስተርናላይዚንግ ቢሄቪየር ወይም አንደር ኮንትሮል ዲስኦርደር የሚባለው ኢንክሉድ ፕሮብሌምስ ሰች አስ ዲስኦቢዲየንስ፣ ዲስረፕቲቭነስ፣ ፋይቲንግ፣ ቴምፐርስ ታንትረምስ፣ ኢሪስፖንሲቢሊቲ፣ ጀለስ ኤንድ አንገር። ይሄ ኤክስተርናላይዚንግ ቢሄቪየር ማለት ምንድነው? ለሌሎች የሚታዩ ነው። ማለትም እኛ በድርጊት የምናሳያቸው ባህሪዎች ምን ይባላሉ? ኤክስተርናላይዚንግ ቢሄቪየር ይባላሉ ወይም ኦቨርት ቢሄቪየር ይባላሉ። ለምሳሌ አሁን እዚህ ላይ አሁን ፋይቲንግ የሚታይ ቢሄቪየር ነው። ወይም አንድን ሰው ይሄ ልጅ እየተደባደበ ነው ይላል ወይም የሚታይ ነው ወይም ኤክስተርናላይዝ ከኛ የወጣ ቢሄቪየር ነው። እንደዚህ አይነት ቢሄቪየሮች አንደር ኮንትሮል ሊደረጉ የሚችሉ ምንድናቸው? ዲስኦርደሮች ወይም ቢሄቪየሮች ናቸው ማለት ነው። Internalizing behavior or control disorder የምንላቸው include problems such as anxiety, immaturity, shyness, social withdrawal, feeling of inadequacy, inferiority, guilt, depression። እነዚህ ደግሞ ኢንተርናላይዚንግ ደግሞ ናቸው they are covert behavior ወይም ድብቁ የውስጣችን ባህሪዎች ናቸው። ለምሳሌ ፍርሃት ሊሆን ይችላል፣ ገልቲ የጥፋተኝነት ስሜት ሊሆን ይችላል፣ ጭንቀት ሊሆን ይችላል። አሁን እነዚህ ምንድናቸው? ለሌሎች ሰዎች ላይታዩ ይችላሉ፣ ግን እኛ ውስጥ ግን የቀሩ ምን አይነት
ኮንትሮልድ የሆኑ ዲስኦርደሮች ወይም ቢሄቪየሮች ምን ይባላሉ? ኢንተርናላይዚንግ ቢሄቪየር ይባላሉ ማለት ነው። ቀጣይ የምናየው ኮዝ ኦፍ ቢሄቪየራል ኤንድ ኢሞሽናል ዲስኦርደር የሚለውን አብረን እናያለን። Emotional and behavioral disorder can be caused by many things. የመጀመሪያው biological disorder ነው። Biological የምንለው it includes genetic disorders, brain damage, malnutrition, allergies, temperament and damage of central nervous system. Biological የምንለው ምን አይነት ነው? genetic የሆነ disorder በዘር የሚመጣ ሊሆን ይችላል፣ disorder ሊሆን ይችላል፣ brain ላይ በሚፈጠር damage ሊሆን ይችላል፣ አእምሮአችን ላይ በሚደርስ ጉዳት ሊሆን ይችላል፣ ትክክለኛ በሆነ ወይም በተመጣጠነ የምግብ እጥረት ምክንያት ሊሆን ይችላል፣ በአለርጂ ሊሆን ይችላል፣ በቴምፐርመንት ሊሆን ይችላል። ቴምፐርመንት ስንል ምን ማለታችን ነው? በተፈጥሮ ያለ አመላችን በሱ ምክንያት ሊሆን ይችላል፣ በጸባያችን ወይም በባህሪያችን ምክንያት ሊሆን ይችላል እና በሴንትራል ነርቨስ ሲስተማችን ላይ በደረሰ ዳሜጅ ኮዝ ሊደረግ ይችላል ብሎ ያስቀምጠዋል። ሁለተኛው ፋሚሊ ፋክተር የምንለው ነው። ፋሚሊ ፋክተር include family interactions, influence, child abuse, neglect and poor disciplinary practice at home. ፋሚሊ ፋክተር ስንል ደግሞ በቤተሰብ ምክንያትም ሊከሰት ይችላል። ለምሳሌ ከቤተሰብ ጋር ባለን ግንኙነት ሊሆን ይችላል፣ ቻይልድ ያለን አቢዩዝ ከደረግን፣ በህፃናት ጉልበት ብዝበዛ ሊሆን ይችላል፣ ኔግሌክት ከተደረግን ወይም ችላ ከተባለን እና ዲሲፕሊንድ ሆነን ካላደግን፣ ፑር ዲሲፕሊነሪ ፕራክቲስ ካለን at home እነዚህም ለኮዝስ ኦፍ ቢሄቪየራል ኦር ኢሞሽናል ዲስኦርደር ብለን ልንገልጸው እንችላለን ማለት ነው። ሌላኛው ካልቸራል ፋክተርስ ናቸው። ካልቸራል ፋክተርስ በባህል ምክንያት ለምሳሌ ትራዲሽናል ኤንድ cultural negative practices እኛ የለመድናቸው በእኛ ባህል ውስጥ ያሉ ልምዶች፣ ወጎች ወይም ባህሎች ኔጌቲቭ የሆኑ ፕራክቲሶች ሊሆን ይችላሉ። ያዳበርናቸው መጥፎ ልምዶች ሊሆን ይችላሉ። ለምሳሌ watching violence and sexual oriented movies and TV programs የምንለው ነው። ቫዮለንስ ስንል በቃ ይሄ ኃይለኝነት ወይም ጉልበተኛ የሆኑ ፊልሞችን ስናይ፣ ለምሳሌ ህፃን እያለን ሴክሹዋሊ ኦሪየንትድ የሆኑ ሙቪዎችን ስናይ እነዚህ ባህሪያችን ላይ የሚያመጡት ተጽዕኖ አለ። ካደግን በኋላ ባህሪያችን ላይ የሚያመጡት ተጽዕኖ አለ ማለት ነው። ሌላኛው ደግሞ environmental factors ነው። environmental factors የምንለው include peer pressure, living in impoverished areas and school practices that are unresponsive. impoverished በሆኑ ኤሪያዎች ወይም ፑር በሆኑ የሆነ ምቹ ባልሆኑ ቦታዎች ባላደጉ እና ባልሰለጠኑ አካባቢዎች ላይ ሊሆን ይችላል፣ በፒር ፕሬሸር ሊሆን ይችላል፣ በአቻ ግፊት ሊሆን ይችላል። በእነዚህ ምክንያት እነዚህ በኢንቫይሮንመንታል ፋክተርስ ውስጥ ይካተታሉ። በእነዚህ ምክንያት ኢሞሽናል ወይም ቢሄቪየራል ዲስኦርደር ሊያጋጥመን ይችላል ማለት ነው። ኦኬ የቻፕተር 1 ፓርት 1 ፕሮግራማችን ወይም ቪዲዮአችን ይሄን ይመስል ነበር። ቻፕተር 1 ፓርቱን ይዘን በሚቀጥለው ቪዲዮ እንገናኛለን ማለት ነው። መልካም ቀን ይሁንላችሁ።